ከእህቴ ባል ድብን ያለ ፍቅር ይዞኛል። ቆይ ከመገመታችሁ በፊት ታሪኬን ታግሳችሁ ስሙኝ ትለናለች የዛሬ ባል ታሪካችን። ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። በጥሩ ቤተሰብ በጥሩ ትምህርት ቤት ተምሬ የጨረስኩት። ታዲያ ሃይ ስኩል ስገባ ማለትም የ9ኛ ክፍል ህይወቴ ላይ ትልቅ ለውጥ የፈጠረ ነገር ተከሰተ። ከፊት ለፊቴ ከሚቀመጠው ልጅ ድብን ያለ የአይን ፍቅር ያዘኝ። ምን ልበላችሁ፣ ሁሉ ነገሩ የሚወደድ አይነት ልጅ ነው። ባህሪው፣ ሳቁ፣ አለባበሱ፣ አረማመዱ፣ ጸጉሩ፣ ጠረኑ፣ ሁሉ ነገሩ የሚማርክ ነው። ታዲያ እኔም ከዚህ አይን ፍቅር በኋላ አላማዬ ሁሉ ተቀየረ። ትምህርቴን እርግፍ አድርጌ ተውኩት። በጠዋት ተነስቼ ቦርሳዬን ይዤ ትምህርት ቤት የሚሄደው እርሱን ለመማር ሆነ። ከትምህርት ቤት የምመለሰው ቀኑን ሙሉ የቀረስኩትን ምስል እያውጠነጠንኩኝ እሱን ለማጥናት ሆነ። ሌላ ይቅርና ሌሊት የምተኛ ሁላ እርሱን በህልሜ ለማየት ሆነ። ምን አለፋችሁ ህይወቴ በእሱ ታሰረ። በዚህ ሁሉ መካከል ግን ሚስጥሬን ለሰው የማካፈል አይነት ሰው ስላልሆንኩኝ እርሱም ሆነ የቅርብ ጓደኞቼ ስለዚህ ጉዳይ አያውቁም። ምናልባት ታናሽ እህቴ የሚመችኝ ሰው እንዳለ በጥቂቱ ታውቃለች እንጂ እንደዚህ መከራ እንደማይ በፍጹም አታውቅም። ታዲያ እንዲህ እያለ የ9ኛ የ10ኛ ክፍል ትምህርት አልቆ ወደ 11 ልንሸጋገር ሆነ። አሁን ግን ቆረጥኩኝ። የመጣው ይምጣ ብዬ ወደ ትምህርት ቤት ስንመለስ ልነግረው ወሰንኩኝ። ታዲያ በዚህ መሀል ትምህርት ቤት ስንመለስ እርሱ ሌላ ክፍል ካለች ልጅ ጋር ግንኙነት መጀመሩን ሰማሁ። ነገሩን አላመንኩም። ተከታትዬ አየኋቸው። እውነት ነው። በጣም ከፋኝ፣ ተናደድኩኝ። በየቀኑ እሱን ከፊት ለፊቴ እያዩ መኖር ከበደኝ። ለዚህም ሰበብ ፈልጌ በማመልከቻ ክፍል ቀየርኩኝ። ጓደኞቼም ምን ነው ሲሉ ጠየቁኝ። እኔም አደባብሼ በምክንያት አለፍኳቸው። አሁንም ግን ከሩቅ እያዩዋቸው በቅናት መቃጠሌ እንደቀጠለ ነው። እንደምንም 2 ዓመት አለቀና ወደ ዩኒቨርሲቲ ገባን። እኔም በጥቂቱ ቀለል አለልኝ። ያሳለፍኩት ነገር ከባድ ስለነበረ ዩኒቨርሲቲ ውስጥ ግንኙነት አልጀመርኩም። ትምህርቴ ላይ አተኩሬ ሰራሁና በጥሩ ውጤት ተመረኩኝ። ከዚያም የትምህርትና የስራ እድል አግኝቼ ወደ ጀርመን ሀገር ሄጄ ኑሮዬን ጀመርኩኝ። ጀርመን መኖር ከጀመርኩኝ 5 ዓመት ሆኖኛል። በዚህ መሀል ታዲያ ታናሽ እህቴ አንድ ቀን ደውላ ቀለበት አሰርኩ፣ በቅርብ ላገባ ነው አለችኝ። ምን አልኳት፣ ግራ ገባኝ። ነገሩ በጣም የፈጠነ ነገር ነው። ከተዋወቅን ገና 5 ወራችን ነው። የምመኘውና የማስበው አይነት ሰው ስለነበረ ሁሉ ነገር ፍጥንጥና አለ። በወር ውስጥ እንጋባለን አለችኝ። ግራ ገባኝ። ቸኮልሽ ማለትም ከበደኝ። በ15 ቀን ውስጥ መምጣት እንዳለብኝ ነግራኝ እኔም እሺ ብዬ ለ2 ወር ለመቆየት ወስኜ በ15 ቀን ውስጥ ከ5 ዓመት በኋላ ወደ ሀገሬ መጣሁ። ስመጣ ሽምግልናው አልፏል። ቤተሰቦቼም እኔ በመጣው ማግስት የኔን መምጣት ምክንያት በማድረግና ሙሽራውን ለመተዋወቅ ትልቅ ድግስ ደግሰዋል። ሙሽራውን ለመተዋወቅም ቤተ ዘመድ በሙሉ ተሰብስቧል። ታዲያ ሙሽራው ሰዓቱ ደርሶ ሲመጣ ነገሩ ለቤተሰቦቼ ደስታና እልልታ፣ ለእኔ መርዶ ሆኖ አረፈው። ያ ረጅም ዓመት ከፊቴ እያየው ስመኘው ሳልመው ስቃዥ የኖርኩትን ልጅ የልጅነት ፍቅሬ በእህቴ ታጅቦ ሲገባ አየሁት። ጠላታችሁ ክቡ ይበል፣ ቆሌ ተገፎ ቀረ። ቀጣዩን ክፍል ለመስማት ፓርት 2 ብላችሁ ኮሜንት ላይ ጻፉልኝ።